በፍቺ ሂደት ወይም ባልና ሚስቶች ባለመግባባት ውስጥ እያሉ ከአንዱ በሌላኛው የወጣው ገንዘብ እጣ ፈንታው ምንድን ነው? የህግ አማካሪና ጠበቃ ሙሉቀን ሰይድ ነኝ። ባልና ሚስቶች አለመግባባት ውስጥ እያሉ ወይም በፍቺ ሂደት ላይ ባሉበት ሰዓት በባል ወይም በሚስት ወጪ የተደረጉ ገንዘቦችን በተመለከተ የፌዴራል ጠቅላይ ፍርድ ቤት በመዝገብ ቁጥር 202105 ላይ አስገዳጅ የህግ ትርጓሜ ሰጥቷል። ሰበሩም እንዳለው በፍቺ ሂደት ወይም ባለመግባባት ውስጥ በባል ወይም በሚስት ከአካውንታቸው ወይም ከተቀማጭ ከተደረገ ገንዘብ ውስጥ ወጪ የተደረጉ ገንዘቦች ለትዳር ጥቅም ወይም ለቤት ውስጥ ፍጆታ ውለዋል ሊባል አይገባም። ይህ ማለት ተገላቢጦሽ ንባቡ አውጪው ለግል ጥቅሙ እንደወሰደ ግምት ይወሰድና ለግል ጥቅሜ አልወሰድኩም ሲል የማስረዳት ሸክም ይኖርበታል ማለት ነው። በመደበኛው ስርዓት ግን በትዳር ውስጥ እያሉ የሚወጡ ገንዘቦች ለትዳር ጥቅም እንደዋሉ የህግ ግምት የሚወሰድበት ሆኖ አልዋለም የሚለው ሰው የማስረዳት ሸክም የሚኖርበት ሲሆን ባለመግባባት ውስጥ እያሉ በሁለቱ መካከል የሻከረ ግንኙነት እያለ ምንም እንኳን ጋብቻው ባይፈርስም ከአካውንት ወጪ ተደርጎ የሸሹ ገንዘቦችን ለቤት ውስጥ ፍጆታ አውለናል ወይም ለትዳር ጥቅም አውለናል በሚል የሚቀርብ ክርክር የህግ መሰረት አይኖረውም። ስለዚህ ፍቺ የሚጠይቀው ሰው የሸሸውን ገንዘብ በመጠቆም ባለመግባባት ውስጥ የሸሸ መሆኑን በማስረዳት ክፍፍል እንዲደረግለት የመጠየቅ መብት ይኖረዋል። አመሰግናለሁ።